What's up? Welcome. How are you? You alright? Is everything okay? እንኳን ደህና መጣችሁ. This is the Amanuel from Level English. As I always say, if you still struggling with your English, እንግሊዝኛችሁ ጋርም struggle እያደረጋችሁ ከሆነ አጋችሁ አለውላችሁ። ምክንያቱም ዛሬም እንደተለመደው ጽድት ያሉ ኤክስፕሬሽኖችን ነው ይዤላችሁ የመጣሁት። alright እናንተ ማድረግ የሚጠበቅባችሁ ቁጭ ብላችሁ እኔም ማስተምረውን በደንብ መከታተል እስክሪብቶና ደብተር እንዳይረሳ እኔም ሳስተምራችሁ እስክሪብቶና ደብተር ይዤ ስለሆነ እናንተም ምን እስክሪብቶና ደብተራችሁን ይዛችሁ እኔም ማስተምረውን በደንብ ለመጻፍ alright በደንብ ለመከታተል መሞከር ብቻ ከዛ እንግሊዘኛ መናገር ትችላላችሁ ማለት ነው I promise you guys so ወደ ክላሳችን እንግባ so ዛሬም የምንማረው ስለ ኤክስፕሬሽኖች ነው some expression so I'm going to show you some expression that I brought ያመጣውላችሁን አንዳንድ ኤክስፕሬሽኖችን አሳያችሁና በዛው ደግሞ የተለመዱትን ቃላቶችና ትርጉማቸውን በደንብ አድርጌ አሳያችኋለሁ ማለት ነው። የመጀመሪያው ኤክስፕሬሽናችን እዚህ ጋር ነው ማስቀምጥላችሁ። ምን ይላል? I can tell ይላል። I can tell እስኪ በሉኝ። I can tell ዝም ብላችሁ ስታዩት ምንድነው? I can ማለት እችላለሁ ቴል መናገር እችላለሁ የሚል ትርጉም አለው። ነገር ግን I can tell የሚለውን ቃል ስታገኙት ምንድነው ትርጉሙ? ያስታውቃል ማለት ነው። I can tell ካላችሁ ያስታውቃል። ለምሳሌ የሆነ ሴት አየሁኝና ምን ብላለች? ሆዷ ትንሽ ገፋ ብሏል። alright ገፋ ብሏል። ስለዚህ እየተራመደች አየኋት እያለፈችና ምን አልኩኝ? oh that girl I can tell she's pregnant. I can tell she's pregnant አልኩኝ። pregnant ማለት ያረገዘች ሴት pregnant ትባላለች። ስለዚህ I can tell she's pregnant ማለት እርጉዝ እንደሆነች ያስታውቃል ማለት ነው። I can tell she's pregnant። ለምሳሌ ተማሪዎችን የሆነ እንዲያቀርቡ ነገርኳቸውና አንዱን ተማሪ ውጣ ብዬ እንዲያቀርብ አደረኩት እና ገና ከማቅረቡ በፊት he was swearing ምን እያለ ነበር? እያላበው ነበር he was swearing so ምን አልኩት? I can tell you're afraid. I can tell you're afraid አልኩት። I can tell you're afraid ማለት እንደፈራህ ያስታውቃል ማለት ነው። so I can tell you're afraid. I can tell you're afraid ትላላችሁ ማለት ነው። አስታውቅም ማለት ከፈለጋችሁ ምን ትላላችሁ? I can tell ትሉኛላችሁ። I can tell ማለት አስታውቅም እንደማለት ነው። እኔ እናንተን ምን ካልኳችሁ you can tell ካልኳችሁ አያስታውቅም ለናንተ። ለምሳሌ እኔ I speak Amharic 9 times out of 10 ብዙ ጊዜ ምንድነው አማርኛ ነው የምናገረውና እኔም ብታዩኝ ራሱ you can tell that I'm a teacher መምህር መሆኔ አያስታውቅም። you can tell that I'm a teacher. You can tell that I'm a teacher because I speak Amharic 9 times out of 10. You can tell that I'm a teacher because I speak Amharic 9 times out of 10. እስኪ እንደዚህ ፈተን ብላችሁ you can tell that I'm a teacher because I speak Amharic 9 times out of 10. በአብዛኛው ምን ስለማደርግ እኔ አማርኛ ስለሆነ የማወራው እንዲሁ አማርኛ ራሱ ሳወራ በመሃል ምንም አይነት እንግሊዘኛ አልጨምርም። በመሃል ጣል ታደርጋላችሁ አይደል? እኔ ብዙ ጊዜ ለምዶብኝ አማርኛ ሙሉ ለሙሉ ድፍን ያለ አማርኛ alright እንደዛ ነው እኔ ብዙ ጊዜ የምጠቀመው በመሃል አላወራም። እናንተ ሳስተምር ግን የሆነች በመሃል የምጠቀማት ነገር አለች አይደል? so you can tell አያስታውቅም። so ምን ካላችሁ I can tell አያስታውቅም እንደማለት ነው። you can tell አያስታውቅም። ለምሳሌ ምን ካልኩኝ can you tell ያስታውቃል እያልኳችሁ ነው። እናንተ እየጠየቃችሁ ነው። ለምሳሌ can you tell that I'm a teacher መምህር መሆኔ ያስታውቃል። ለምሳሌ ብታገኙኝ መንገድ ላይ ብታገኙኝ can you tell that I'm a teacher መምህር መሆኔ ያስታውቃል። እኔ እንዲሁ ዝም ብላችሁ አይታችሁ can you tell that I'm a teacher እናንተ ግን ጎበዝ መሆናችሁ I can tell ያስታውቃል። I can tell that you're good ጎበዝ መሆናችሁ ያስታውቃል። so I can tell አያስታውቅም። can you tell ያስታውቃል። alright ለምሳሌ ያቺ ሴት ምን ካለች? can you tell that I'm pregnant ካለች እርጉዝ ወይም ደግሞ ያረገዝኩ መሆኔ ያስታውቃል። ለብሰው ጥሩ መሆኔ ያስታውቃል። can you tell that I'm pregnant አለችኝ። alright so can you tell ለምሳሌ ፊቴን አይታችሁ እንዲሁ ተናድጄ ያለውና ፊቴን አይታችሁ I can tell you're mad ካላችሁኝ እንደተናደድክ ያስታውቃል። I can tell you're mad. alright I can tell you're mad. I can tell you're happy ካላችሁ ደስተኛ መሆን ያስታውቃል። ምንድነው ዛሬ ፈገግታ አብዝታል? I can tell you're happy.
ደስተኛ መሆን ያስታውቃል። can you tell that I'm happy? can you tell that I'm happy? ደስተኛ መሆን ያስታውቃል። can you tell that I'm happy? can you tell ትላላችሁ ማለት ነው። can't you tell አያስታውቅም። alright ለምሳሌ ስፖርት እየሰራው ነው can't you tell አያስታውቅም። አላያችሁትም መስለኝ። can't you tell that I work out ስፖርት እንደምሰራ አያስታውቅም። I can tell እስኪ እኔን ልገሩኝ I can tell that you work out ካላችሁ ስፖርት እንደምሰራ ያስታውቃል። I can tell that you work out ስፖርት እንደምሰራ አያስታውቅም። ትንሽ ስፖርት ቤት ገብታችሁ 1-2 ሳምንት ከሰራችሁ በቃ እንደዚህ ስትነፋፋላችሁ alright ስፖርት ማመን ምን ይባላል ስትራፖ እንላለን እኛ እነሱ ምን ይላሉ ሶር ይላሉ። ሶር ካላችሁ ስትራፖ እንደማለት ነው በእንግሊዘኛ ሶር so መስላችሁ ሶር ሲያደርግ ሲያዝ alright ምን ትላላችሁ ማለት ነው ትነፋፋላችሁ። ስለዚህ I can tell that you work out ካልኩኝ ስፖርት እንደምትሰሩ ያስታውቃል እንደማለት ነው። I can tell አያስታውቅም ትሉኛላችሁ። can you tell ያስታውቃል። እስኪ ኮሜንት ላይ እየገባችሁ እስኪ can you tell እንደዚህ መሆን ያስታውቃል እያላችሁ እስኪ ጠይቁኝ። so እቺን ትመስላለች የመጀመሪያው ኤክስፕሬሽን እንደገባችሁ I'm 100% sure። ሁለተኛው ኤክስፕሬሽን ምን ይላል go bananas ይላል። go bananas እስኪ በሉኝ go bananas go bananas go bananas go bananas እስኪ በሉት go bananas go bananas የሚለው ቃል ባናና ምንድነው ሙዝ ነው alright go መሄድ ሙዝ መሄድ alright የሚል ትርጉም አለው። go bananas የሚለው ቃል ሁለት ትርጉም አለው። ለሁለት ነገር መጠቀም ይችላልላችሁ። የመጀመሪያው to go mad ስትናደዱ go bananas የሚለውን ቃል መጠቀም ይችላልላችሁ። ለምሳሌ ምን ካልኩኝ I went bananas when she told me that she didn't do what I said እኔ ያልኳት ስትን እንዳላደረገች ስትነግረኝ ምን አልኩኝ ተናደድኩኝ። I went bananas for instance እኔ I go bananas whenever I see my students not practicing practice እንዲያደርጉ ነግሬያቸው practice ሳያደርጉ ሲቀሩ ምን እላለሁ እናደዳለሁ። I go bananas when you go bananas መቼ ትናደዳላችሁ እናንተ ምን ስታደርጉ alright ለምሳሌ I go bananas when እንደዚህ ሲሆን እናደዳለሁ። I go bananas when my sister my እንደዚህ እህቴ የኔ እንደዚህ ስትወስድ እናደዳለሁ። I go bananas when my bro go through my stuff ምን ሲያደርግ እቃዬን ሲወረብር ሳገኘው ምን እላለሁ እናደዳለሁ። በቃ ብዙ ጊዜ ስለሚወረብር I go bananas when my bro goes through my stuff ካልኩኝ እቃዬን ሲበረብር ሳገኘው እናደዳለሁ። so when you go bananas መቼ ነው ልትናደዱ የምትችሉት ወይስ ደግሞ በምን አጋጣሚ ልትናደዱ ትችላላችሁ? go mad እንደማለት ነው alright so go bananas to go mad ይሆናል ማለት ነው። ሁለተኛው ግን go bananas የምትለው ቃል ምን መሆን ትችላለች? to go crazy ወይም ደግሞ to be happy እንደማለት ነው መደሰት። ለምሳሌ yesterday when I heard that I won the lottery ምን ሎተሪውን እንዳሸነፍኩ ስሰማ I went bananas ወይም ደግሞ I went crazy የሆነች ሴትዮ አለች አይደል ምን ብዙ ሚሊዮን ብር ሎተሪ ያሸነፈች ሰምታችኋል አይደል? so እኔ በሆን ኖሮ እሷ ምን አላለችም አልደነገጠችም crazy she didn't go bananas ምን አላለችም ብዙም አልተደሰተችም አይደል እንዲሁ ዝም ብላ ነው። እኔ ግን በሆን I would go bananas ትላላችሁ ማለት ነው። እደሰት ነበር so to go bananas ምንድነው ማለት ነው to go crazy በጣም ስትደሰቱ I went bananas ትላላችሁ ማለት ነው alright so go bananas እቺን ትመስላለች ማለት ነው። so ዛሬ የመጣሁላችሁ ኤክስፕሬሽኖች እነዚህን ይመስላሉ። እንደገባችሁ በደንብ እርግጠኛ ነኝ። በቀጣይ ደግሞ ሌሎች ተጨማሪ ኤክስፕሬሽኖችን ይዤላችሁ እመጣለሁ ማለት ነው። ስለዚህ ቀጣይ እስከምንገናኝ see ya.